ሰላም ቤተሰቦች፣ ሰላምና ጸጋ ይብዛላችሁ። እኔ ወንድማችሁ ይባረክ ነኝ። ዛሬ ከመጽሐፍ ቅዱስ ሐሳቦች አንድ ሐሳብ እንድናይ ፈልጌ ነው። ያውም የእግዚአብሔርን ቃል እንዴት ነው መስበክ ያለብን፣ እንዴት ነው ለሰዎች መናገር ያለብን በሚለው ሐሳብ ማለት ነው። ሰፊውን ሐሳብ ጎስፔል ወርከርስ ከሚለው መጽሐፍ የበለጠውን ሐሳብ ማግኘት ትችላላችሁ። እኔ ግን ሳነብ ከጠቀመኝ አንዳንድ ሐሳቦችን ላነሳላችሁና ለእናንተም ላካፍላችሁ ወደድኩኝ። ቆይታችሁ ከኛ ጋር ይሁን። ሕይወታችን የምታይ ደብዳቤ ነው። ስለዚህ ሰዎች ሕይወታችንን ሲያዩ ይበልጥ ኢየሱስን ማየት እንዲችሉ፣ ኢየሱስን መረዳት እንዲችሉ ያ የእግዚአብሔር ፈቃድ ነውና ኢየሱስ ክርስቶስን ይበልጥ መግለጥ ያለብን መድረክ ላይ ስንቆም እንዴት ነው የሚለውን ሐሳብ ለማንሳት እፈልጋለሁ። መድረክ ላይ ስንቆም ምን ማድረግ እንዳለብን፣ ምን ላይ ትኩረት ማድረግ እንዳለብን የእግዚአብሔር ቃል ጢሞቴዎስ ላይ እንዲህ ይላልና ጥቅሱን ባነብ ደስ ይለኛል። በእግዚአብሔር ፊት በሕያዋንና በሙታንም ላይ ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱም አዝሃለሁ። ቃሉን ስበክ፣ በጊዜውም ቢሆን በጊዜውም ባይሆን ጽና፣ በታላቅ ትዕግስትና በትምህርት ዝለፍ፣ አበረታታም ይላል። ይህ ጳውሎስ እንግዲህ ለጢሞቴዎስ ሲናገር የተጻፈ ደብዳቤ ነው፣ ወይም ለጢሞቴዎስ የተናገረው ቃል ነው። ስለዚህ በጊዜውም ቢሆን ያለ ጊዜውም ቢሆን ይህንን ወንጌል የመናገር ለሰዎች የማካፈል ትልቅ ኃላፊነት በእኔና በእናንተ ላይ ተጥሏል። ጊዜው ቢመችም ባይመችም፣ መልካም ቢሆንም ክፉ ቢሆንም፣ ጊዜው ቢሆንም ጊዜው ባይሆንም ይህንን ወንጌል ልንሰብክ ይገባናል። ባንሰብክስ ጳውሎስ ወየውልኝ እንዳለው እኛም ወየውልን ነው። ምክንያቱም ወንጌልን መስበክ የኛ የክርስቲያኖች የክርስቶስ ወዳጆች ግዴታችን ነው። ስለዚህ ታዲያ ወንጌልን በምን አይነት መንገድ ነው የምንሰብከው? መድረክ ላይ ስንቆም፣ መድረክ ላይ እድሉን አገኝተን የምንቆም ሰዎች ምን ነገሮችን ነው ማዕከል ማድረግ ያለብን? የመጀመሪያው የእግዚአብሔርን ቃል ብቻ መስበክ ያስፈልጋል። መድረክ ላይ ስንወጣ ስለ እኛ ስለመጣንበት ሁኔታ፣ ስላለን የትምህርት ደረጃ፣ ስላለን ስጋዊ ቁሳቁሶች፣ ነገሮች ማንሳት የለብንም። ምክንያቱም መጽሐፍ ቅዱስ የእግዚአብሔር ቃል ነውና መድረክ ላይ የቆምነው ደግሞ እሱን ከፍ ልናደርግ፣ እሱን ሰዎች ይገናኙት ዘንድ ለማድረግ፣ ስለ እሱ ለማውራት ነውና የተጻፈውን ቅዱስ የሆነውን የእግዚአብሔርን ቃል ብቻ ትኩረት አድርገን መናገር መቻል አለብን ማለት ነው። ምክንያቱም ቃሉን ስበክ በጊዜውም ያለ ጊዜውም ነው ያለው እንጂ ስለ ራሳችን ለማውራት፣ ስላለን የትምህርት ደረጃ ለመግለጽ፣ ስላለን የሀብት ብዛት ወይም ስለሌለን ነገር፣ ስለመጣንበት ታሪክ እንድናነሳ አይደለም። ስለዚህ የመጀመሪያው የእግዚአብሔርን ቃል ብቻ መስበክ መቻል አለብን ማለት ነው። ራሱን ከፍ ከፍ ሊያደርግ አንድ ሰባኪ መድረክ ላይ የቆመው ስላለው ፖዚሽኖች መናገር አስፈላጊ አይደለም። ምክንያቱም የቆመው በሕያው እግዚአብሔር ፊት ነው እና ደግሞ ለጠፋ ባለው ዓለም ፊት ላይ ነው። ስለዚህ በብዙ ፍርሃት፣ በብዙ መንቀጥቀጥ የእሱን ቃል ብቻ ልንናገርና ሰዎች የእሱን ቃል ብቻ እንዲያውቁ እንዲያስተውሉ ልናደርግ ይገባል ማለት ነው። ሁለተኛው ክርስቶስን ማዕከል ማድረግ መቻል አለብን ማለት ነው። የእያንዳንዱ ነገር የአዲስ ኪዳንም የብሉይ ኪዳንም ትኩረት የስበት ማዕከል የሆነው ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስ ላይ ትኩረት ማድረግ መቻል አለብን። መጥምቁ ዮሐንስ እነሆ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ለሰዎች ኢየሱስ ክርስቶስን ሲያስተዋውቅ እንደነበረ
ሁል ጊዜ አድራሻችንም መነሻችንም ማዕከላችንም ኢየሱስ ብቻ መሆን አለበት። ከኢየሱስ ውጪ ሌላ ማዕከል ሊሆን አይገባም ማለት ነው። ለዓለም የታረደው በግ፣ ለዓለም ቤዛ የሆነው በግ ኢየሱስ ክርስቶስ ብቻ ነው። ስለዚህ በዚህ በእግዚአብሔር ልጅ በኢየሱስ ክርስቶስ ላይ ማዕከልነታችንን ወይም ኢየሱስ ክርስቶስን ማዕከል አድርገን መናገር መቻል አለብን ማለት ነው። ሶስተኛ የትንቢትን ቃል ማጥናት መቻል አለብን። በተለይ ማቴዎስ ወንጌል ምዕራፍ 24 ላይ የተጠቀሰው ጉዳይ በዚያ ምዕራፍ ብቻ በዚያ መልኩ የተጠቀለለ አይደለም። ውስጡ በጣም ብዙ ነገር አለው። ስለዚህ የትንቢትን ቃል ማጥናት መቻል አለብን። ዳንኤልና ራእይን ጭምር ሁል ጊዜ በትጋት ማጥናት ማንበብን በዚያ ጉዳይ ላይ ትኩረት ሰጥተን ለሰዎች ልንናገር ይገባል ማለት ነው። መድረክ ላይ የመቆም እድሉን ስናገኝ በህይወታችንም ላይ ደግሞ በዛው ልክ ትንቢቱን እያነበበ እያጠና ጊዜውን ዋጅቶ ዘመኑን ዋጅቶ እንደምኖር ሰው መኖርና ለሰዎችም መስበክ መቻል አለብን ማለት ነው። በአምስተኛ ደረጃ ላይ ማንሳት የምፈልገው በቁም ነገርና በብርታት መስበክ መቻል አለብን። የሰውን ስሜት ለማስደሰት ሰዎች እንዲስቁ ለማድረግ ፈኒ የሆኑ ነገሮችን እያነሳን በዋዛ በፈዛዛ የምናሳልፈው ጊዜ የለንም። ምንም አይነት ጊዜ የለንም። ስለዚህ በሙላት እንዲሁም በድፍረት እንዲሁም በቁም ነገር ይህንን የእግዚአብሔርን ቃል እነዚህን ነገሮች ማዕከል አድርገን እግዚአብሔርን ቃል ብቻ ኢየሱስ ክርስቶስን ማዕከል አድርገን የታረደውን የኢየሱስ ክርስቶስን ከፍ አድርገን ትንቢትን እያጠናን በድፍረት በቁም ነገር ምንም ጊዜ እንደሌላቸው ሰዎች ነገ ሂዱ ተብለው ተዘጋጁ እንደተባሉ ሰዎች በፍጹም መነሳሳት በፍጹም በነቃ መንፈስ ይህንን የእግዚአብሔርን ቃል ለሰዎች ልንገልጥ ይገባል ማለት ነው። ስለዚህ ይህንን ቅዱስ የሆነውን የእግዚአብሔርን ቃል ለሰዎች ስንገልጥ ስርዓት ባለው መልኩ ጥበብ በተሞላ መልኩ ምድራዊ ጥበብና ብልሃት ሳይሆን ሰማያዊ የሆነው ጥበብና ማስተዋል ባለበት መልኩ ለሰዎች የእግዚአብሔርን ቃል መናገር መቻል አለብን። ምክንያቱም ወንጌል በየጊዜው ተቃውሞ እየገጠመ እዚህ ደርሷል። አሁንም እየገጠመ ነው ያለው። ድሮ መጽሐፍ ቅዱስን ለማቃጠል በመሞከር ክርስቲያን የሆኑትን በመጨፍጨፍ ስለ ክርስቶስ የሚያወሩትን ያው እንደምታውቁትም በመስቀል ከተራራ ላይ በመወርወር በአናብስት እንዲበሉ በማድረግ ጀስት በእነሱ ሞት ላይ ሰዎች እንጆ እያረጉ የክርስቶስን ቃል ለማጥፋት ታግለው ነበር። ሊጠፋ አልቻለም። ዛሬም በየቤቱ 5-6 አይነት መጽሐፍ ቅዱስ በሁላችንም እጅ በሶፍት ኮፒውን በሃርዱም ተዳርሷል። ምክንያቱም ይህ የዘላለም የሆነው የማይጠፋ የእግዚአብሔር ቃል ነውና የተጻፈ ቃል ነው። ስለዚህ ዘመን የሚሽረው ስላልሆነ ያን ሁሉ መከራና ተጋድሎ አልፎ ዛሬ በእኔና በእናንተ እጅ ላይ በደማቁ ተጽፎ በሕይወታችን ላይ በልባችን ላይ ታትሞ ይገኛል ማለት ነው። ነገር ግን ሰይጣን አቅጣጫውን በመቀየር ስልቱን በመቀየር ዘዴውን በተለያየ ጊዜ በተለያየ ሁኔታ አውቶማቲክ እያደረገ አሁንም የእግዚአብሔርን ቃል የማጥፋት እቅዱን ሰዎች ይህንን የተጻፈውን የእግዚአብሔርን ቃል በትክክል እንዳይረዱትና እንዳያውቁት ለማድረግ ይህ ነው የማይባል ትግል እያደረገ ነው። ከባድ ትግል እያደረገ ይገኛል። ስለዚህ የሰይጣንን ወጥመድ እኛ ቀድመን ማወቅ መቻል አለብን ማለት ነው። በዚህ ሰዓት ላይ ሰይጣን እንደ ድሮ እንዳልኳችሁ መጽሐፍ ቅዱስን ለማቃጠል አይመጣም። ክርስቲያኖችን ለመግደልም አይመጣም። ምናልባት በመጨረሻ ጊዜ ራዕይ መጽሐፍ ላይ የቅዱሳን ትዕግስታቸው የእግዚአብሔርን ሕግጋት ትእዛዛት በመጠበቅ የምታገሱት ትዕግስታቸው በዚህ ነው እንደ
እንደሚለው ለጥቂት ጊዜ መከራ ልንቀበል እንገደድ ይሆናል። ከዛ ውጭ ግን ከዚህ በፊት እንደነበረው ለረጅም ዘመን ለረጅም ጊዜ ክርስቲያኖች ላይ የሚደርስ ስደትና ስቃይ አይኖርም። መልኩን ቀይሮ ነው የሚመጣው። እንዴት ነው ካላችሁ በዚህ ሰዓት ላይ ወግና ስርዓት ሰፍነዋል። ከቅዱሳት መጽሐፍት ወይም ከመጽሐፍ ቅዱስ ይልቅ ከመለኮታዊ መገለጥ ይልቅ አእምሮአዊ ምርምርና ሳይንስ ዓለም ላይ ሰፍኖ እናገኛለን። ከመንፈስ ቅዱስ ትምህርት ይልቅ የሰው ተሰጥኦ፣ ከእውነተኛ የመለኮት ኃይል ይልቅ ስርዓቶችና ስነ ስርዓቶች በልጠዋል። ሰይጣን እነዚህንና የመሳሰሉትን በመተካት በማምጣት በመበረዝ ሰዎች መለኮታዊ የሆነውን ኃይል እንዳይረዱ፣ መጽሐፍ ቅዱስን በትክክል እንዳይገነዘቡ፣ በመጽሐፍ ቅዱስ ውስጥ የተጻፈውን የእግዚአብሔርን ሕይወት ሰጪ የሆኑ ቃሎችን ወደ ሕይወታቸው ላይ ወስደው በትክክል ተግባራዊ እንዳያደርጉ የተለያዩ ነገሮችን በቅዱስ ቃሉ ፋንታ አእምሯቸውም ውስጥ በኑሮ ሁኔታዎቻቸውም ውስጥ በአካባቢያቸውም ላይ በማብዛት መጽሐፍ ቅዱስን ወደ ጎን ዞር እንዲያደርጉት ወደው ፈቅደው መጽሐፍ ቅዱስን እንድታዩት በማድረግ ላይ ነው የሚገኘው። ይህንን የሰይጣንን ወጥመድ እኛ ለይተን ማወቅ መቻል አለብን ማለት ነው። ስለዚህ ከለስላሳ ስብከት ይልቅ እውነተኛና ግልጽነት የተሞላበትን ስብከት መስበክ መቻል አለብን ወገኖቼ። በዚህ በመጨረሻ የምንገኝ በተለይ የመጨረሻው ዘመን ቤተክርስቲያን አባላት የሆኑ ሰዎች ምንም የምናለሰልሰው ስብከት የለንም። ምክንያቱም ጊዜው አልቋል። ምድር ላይ የምንቆየው በጣም ጥቂት ጊዜ ነው። ስለዚህ በጣም ጥቂት ጊዜ እንደቀረው ሰው እውነትን እውነት ነው ብለን መናገር መቻል አለብን። በድፍረት የምናለሰልሰው ከላይ ቅቤ የምንቀባበው ቅባት የምንቀባው የምናሽሙነው ቀስ እያደረገን እንደ ሕፃን ልጅ የምናባብለው ክርስትና ሕይወትም ልኖረን አይገባም። እንደዚህ አይነት የእግዚአብሔር ቃልም የለም። በትክክል መናገር መቻል አለብን። ምክንያቱም ዕብራውያን ምዕራፍ 4:12 ላይ የእግዚአብሔር ቃል ሕያው ነውና በሁለት በኩል ከተሳለ ስዕለት ይልቅ ሰይፍ ይልቅ የተሳለ ነው፣ ይቆርጣል፣ አጥንትና ጅማትን ይለያል ይላል። ስለዚህ ቅዱሳን ይህንን የእግዚአብሔርን ቃል ምንም ሳናላሰልስ በመጨረሻ ዘመን ላይ እንደምኖር ሰው የመጨረሻውን መልእክት የሶስቱን መልአከ መልእክት ለዓለም ሁሉ እንዲያዳርስ እንደተጠራ ሰው የእግዚአብሔርን ቃል በሙላት መስበክ መቻል አለብን። በሙላት ለሰዎች ማስተላለፍ መቻል አለብን። ደግሞ በሕይወታችን ላይ ኖረን ማሳየት መቻል አለብን። ይህንን ክርስትና ማለት ነው። ስለዚህ ከመጽሐፍ ቅዱስ የናታንን ድፍረት እኛም ልንላበስ ይገባል። ዳዊትም ያ ሰው አንተ ራስህ ነህ ብሎ በድፍረት ንጉሥ የሚያክል ሰውን እንደተናገረ እኛም ልክ እንደ ናታን ይህንን እውነት ነው ብለን ለመናገር መሳሳት የለብንም፣ ማንገራገር የለብንም። ምክንያቱም ዘመኑ አልቋልና በትክክል እውነትን እውነት ነው ብለን ሳናለሰለስ ሳናባብል ምቹ አጋጣሚ ይምጣልን እስከዛ እንጠብቀው ሳንል መናገር መቻል አለብን። እግዚአብሔር ቃል የምናገረው ይህንን ነው። እኛ የመልእክቱ መጋቢዎች ነን፣ ባለቤቶች አይደለንም። ስለዚህ አንድን መልእክት አድርስ ተብለን ስንላክ በትክክል በታማኝነት በአደራ እንደምናደርስ ሁሉ ይህንንም የእግዚአብሔርን ቃል እኛ እንድናለሰልሰው ለእኛ በሚመች መንገድ እንድንተረጉመው እንድናባብለው መብት አልተሰጠንም፣ ስልጣን የለንም። አደርሱ ነው የተባልነው። ከኛ የሚጠበቀው የእግዚአብሔርን ቃል እንደ እግዚአብሔር ቃልነቱ በሙሉ ድፍረት እውነታውን ሳንሸራርፍ ለሰዎች ማድረስ ብቻ ነው እኛ የሚጠበቀው። ምክንያቱም እኛ አጋዦች ነን እንጂ ባለቤቶች አይደለም። በመጨረሻም አንድ ሀሳብ ለማንሳት እፈልጋለሁ። የእውነት ዋጋ
ምን ያህል ነው? የእውነት ምን ያህል ታውጣለች? የእውነት ዋጋ ስንት ነው? ምናልባት መጥምቁ ዮሐንስ ጋር ብትሄዱ የእውነት ዋጋ አንገትን መቀላት ሊሆን ይችላል ነው። ዮሐንስን ብትጠይቁት የእውነት ዋጋ ስንት ነው ብላችሁ ብትጠይቁት አንገት መቀላት ነው ብሎ ሊመልስላችሁ ይችላል። አንገት መቀላት ስንት ነው? ሙሴ ጋር ብትሄዱ የእውነት ዋጋ ለዚህ ለእግዚአብሔር ቃል የመቆም ዋጋ፣ እውነታውን የመናገር ለእውነታው የመኖር ዋጋ ምናልባት እስከ ወዲያኛው ዓለም ወይም ለዘላለም ከሕይወት መዝገብ ስሜን ሰርዝልኝ እስከ ማለት መድረስ ሊሆን ይችላል ማለት ሊሆን ይችላል። ይህ ሕዝብ ከምጠፋ እኔ ልሙት ለዘላለም ሰማይ ላይ ልግኝ ማለት ነው። ሙሴ ጋር ሄዳችሁ ብትጠይቁት እንደ ደመና በዙሪያችን ያሉ ብዙ የሃይማኖት አባቶች አሉ። እስጢፋኖስ ጋር ብትሄዱ የእውነት ዋጋ በድንጋይ መወገር፣ በድንጋይ ተወግሮ መሞት ሊሆን ይችላል። የእውነት ዋጋ እናንተ ጋስ ስንት ነው? የእውነት ዋጋ ምንድን ነው? እናንተ ጋር የእውነት ዋጋ ቅዱሳን። ስለዚህ እውነትን እውነት ነው ብለን በድፍረት ሳናባብል መናገር መቻል አለብን። በምድራዊ አካሄድ ብልሃት የምንለው አንዱን ሰው ለማስደሰት ብሎ እውነትን ደባብቆና ደብቆና ሸፍኖ እውነትን ደብቆና ሸፍኖ መናገር ነው። ዓለም ብልሃት ነው ብልጠት ነው ብለህ የምትከተለው። እግዚአብሔር ጋር ደግሞ እንደዛ አይደለም። በታማኝነትና በቅንነት እውነትን እውነት ነው ብሎ ያለምንም መሸፋፈን ያለምንም መደባበቅ መናገር ነው እግዚአብሔር ከኔና ከናንተ የሚፈልገው። ለኛ ለስላሳ ስብከት፣ የሰዎችን ስሜት የሚያስደስት ዋው ዛሬ በቃ የዛሬ ስብከት እኮ በቃ በጣም ነው ደስ የሚለው የሚያስብል ስብከት ሳይሆን እንደ ጥይት በስቶ የሚገባ እንደ ጦር ዘልቆ ገብቶ የሚዋጋ እውነት ነው የሚያስፈልገው። ገብቷችኋል? ስለት ሰውነትን ሲወጋ ደስ አይልም፣ ኮምፎርት የለውም፣ ይቦጫጭቃል። ልክ እንደዛው ይህንን የዓለም ማንነት ለዓለም ተገዝቶ የእግዚአብሔርን እውነትና ሐቅ እየሸፋፈነ የሚያስቸግረውን ይህንን የሥጋን መንፈስ ቦርብሮ ገብቶ የሚዋጋ እውነት ብቻ ነው እኛ የሚያስፈልገው እንጂ የምናለሰልሰው ስብከትም እውነትም ሊኖረን አይገባም። ዮሐንስ አለስልሶ ሕይወቱን ማትረፍ ይችል ነበር፣ ግን ማለስለስን አልመረጠም። ገብቷችኋል? ሙሴ አረ ይጥፉ እኔ ምን አገባኝ እኔ አልበደልኩኝ ብሎ ራሱን ማትረፍ ይችል ነበር፣ ግን የመረጠው ምርጫ ያደረገው እሱ አይደለም። እስጢፋኖስ አለመወገር ይችል ነበር። ጴጥሮስ ተዘቅዝቆ አለመሰቀል ይችል ነበር። እኔና እናንተ ጋር የእውነት ዋጋ ምን ያህል ነው? ምንድን ነው? ጌታ ኢየሱስ አብዝቶ ይባርካችሁ።